ለመንግስት ሰራተኛው በሙሉ ለህብረተሰቡም በሙሉ በሲቪል ሰርቪስ ኮሚሽን ደረጃ ማረጋገጥ የምፈልገው ይሄ የመንግስት አገልግሎትና አስተዳደር ሪፎርም ከሰራተኛ ቅነሳ ጋር የተያያዘ ነገር ምንም ነገር የለው። አዋጁን መስመር በመስመር ልታነቡት ትችላላችሁ። አስፈላጊ ከሆነ ፖሊሲውን ሰጣችኋለን። ፖሊሲው መስመር በመስመር ልታነቡት ትችላላችሁ። የትግበራ ፍኖተ ካርታ አለ። እዛ ፍኖተ ካርታው ላይ መስመር በመስመር ልታዩ ትችላላችሁ። ትልቁ ቁም ነገር የዚህ ሲቪል ሰርቪስ ሪፎርም የመንግስት ሰራተኞች መስራት ይችላሉ የሚል ፍልስፍና አለው። የመንግስት ሰራተኞች ስራ ቆጥሮ የሚሰጣቸው፣ ስራ ቆጥሮ የሚረከባቸው እንቁ የሆነ ብቁ የሆነ ኮሚትመንት ያለው አመራር በማጣታቸው ካልሆነ በስተቀር ችግሩ የመንግስት ሰራተኛው ነው የሚል ድምዳሜ የለውም ይሄ ሪፎርማት። ስለዚህ ሪፎርሙ በዋነኛነት የሚያጠነጥነው ጠንካራ የሆነ አመራር መፍጠር። ይሄ ጠንካራ አመራር ስራ ቦትሮ የሚሰጥ ቆጥሮ የሚረከብ፣ ለዚህ ደግሞ የአሰራር ስርዓት የሚዘረጋ ውጤት ያመጡ ሰራተኞች ደግሞ የሚያተጋ አመራር ካለ የመንግስት ሰራተኛው ካለን ልምድም በተግባር ከሚታየው ማኳያ የመንግስት ሰራተኛው ስራ መስራት ላይ ችግር የለበትም የሚል ነው ድምዳሜው ፍልስፍና። ስለዚህ አቅም መፍጠር እና ስራ እንዲሰራ ምቹ ሁኔታ መፍጠር፣ ለዚህ ደግሞ የምዘና ስርዓት ማድረግ፣ መዝነህ አሰስመንት የብቃት ምዘና ስርዓት አርቦ በምዘና ስርዓቱ የብቃት ክፍተቱ መለየት እና ስልጠና መስጠት፣ በዛ ክፍተት መሰረት የባህሪያዊና ቴክኒካዊ ስልጠና ሰጥቶ የዓላማ የግብ እንዲኖረው ተልኮ እንዲኖረው ሲቪል ሰርቪሱ ማድረግ የሚገባ መሆኑ ነው በፍልስፍና ደረጃ የሚያስቀምጠው። ይሄ ትልቅ ኃይል ነው። ይሄ ትልቅ ኃይል አነሳስተን አቅተን ወደ ስራ ማስገባት ስለሆነ በማህበራዊ ሚዲያዎች በተለያዩ በመገናኛ ብዙሃን የሚነገረው ነገር ካያችሁት እኔ አንዳንዶቹም አይቻለሁ። እንደዚህ ማለት ሲፈለግ እንደዚህ ማለት ሊሆን ይችላል የሚል ነው እንጂ ምንጭ ያለው ወይ አዋጁን አይቶ ወይም ፖሊሲውን አይቶ ወይ ደግሞ ተግባራዊ እንቅስቃሴን አይቶ አይደለም የሚሰጠው። ይሄ ማለት ይሄ ሊሆን ይችላል የሚል ነው። ስለዚህ ከፈረሱ አፍ ለመስማት ለፈለገ ሰው ዋናው ዓላማ ሰራተኛ መቀነስ አይደለም። ዋናው ዓላማ ሰራተኛውን አብቅቶ ዓላማ ያለው አርጎ ሀገሩን እንዲያሳድግ ለማድረግ ነው ይሄ ሪፎርም የተነደፈው።